ቁርሶን በደንብ መመገብና ቀለል ያለ ራት መብላት የራብ ስሜት እንዳይኖር በማድረግ ክብደትን ለመቀነስ ይረዳል ይላሉ ተመራማሪዎች። ሳይንቲስቶች ከበድ ያለ ቁርስ ወይም ከበድ ያለ ራት በሰዎች ክብደት ላይ የሚያመጣውን ተጽዕኖ ለማነጻጸር ሞክረዋል። የቀኑን ዋነኛ ምግብ በየትኛው ሰዓት ቢመገቡ ሰዎች የሚያቃጥሉት ካሎሪ ተመሳሳይ ሆኖ እንደሚሆን የአበርዲን ዩኒቨርሲቲ ተመራማሪዎች ደርሰውበታል። ነገር ግን በደንብ ቁርሳቸውን የተመገቡ ሰዎች በቀን ውስጥ ያላቸው የምግብ ፍላጎት አነስተኛ ሆኖ ታይቷል። ይህም ማለት የሚፈልጉትን አመጋገብ ለመከተል ቀላል ያደርገዋል። አጥኚዎቹ በዚህ ምርምራቸው ክሮኖ ኒውትሪሽን የተሰኘው ጽንሰ ሐሳብን በጥልቀት ለማየት ሞክረዋል። ክሮኖ ኒውትሪሽን በየትኛው ሰዓት ምግብ መመገብ የበለጠ ውጤታማ ያደርገናል የሚለውን የሚመረምር ሳይንስ ነው። የሰውነቱን አካላዊ፣ አእምሮአዊና ስሜታዊ ዑደቶችን የሚቆጣጠረው ክፍል ምግብ ጋር ያለውንም ዝምድና ይገመግማል። ከመሸ በኋላ መመገብ ለሰውነታችን መጥፎ ጊዜ ነው። ምክንያቱም የሰውነታችን ሰዓት ምግብን ወደ ኃይል የሚለውጠውን ሜታቦሊዝም ወደ እንቅልፍ ስለሚቀይረው ነው። ተመራማሪዎቹ ያሳተፏቸው 30 በጎ ፈቃደኞች ከ2 ወራት በላይ ቁርስ፣ ምሳና ራት በቀን በአጠቃላይ እስከ 1700 ካሎሪ የሚሆን ምግብ ተዘጋጅቶላቸው ነበር። በአንደኛ ወር ለቀን የሚያስፈልገውን የካሎሪ መጠን ግማሹን ለቁርስ እንዲበሉና ምሳና ራት ደግሞ አነስ ያለ ምግብ እንዲመገቡ ተደርገዋል። በሁለተኛ ወር እነዚህ በጎ ፈቃደኞች ከቁርስ ይልቅ ራት ላይ ከበድ ያለ ምግብ እንዲበሉ ተደረጉ። ሴል ሜታቦሊዝም በተሰኘው ጆርናል ላይ በታተመው ውጤት መሰረት የቀኑን ከባድ ምግብ በየትኛውም ሰዓት መመገብ ሰውነታችን በቀን ምን ያህል ካሎሪ ያቃጥላል የሚለው ላይ ምንም ልዩነት የለውም። ዋነኛው ልዩነት ግን የታየው በምግብ ፍላጎት ይህም የረሃብ ስሜት ላይ ነው። ከፍተኛ ቁርስ የሚመገቡ ሰዎች በቀን ውስጥ አነስተኛ የምግብ ፍላጎት እንዲኖራቸው ማድረግና የረሃብ ስሜትንም እንዲቆጣጠሩ ያደርጋል። ፕሮፌሰር አሌክሳንድራ እንደሚሉት በርካቶች የሚመገቡትን የምግብ መጠን በማይቆጣጠሩበት ሁኔታ ውስጥ ጥናቱ ወሳኝ ሊሆን ይችላል። ጥናቶቹ እንደሚጠቁሙት የምግብ ፍላጎትን ለመቆጣጠር በደንብ ቁርስ መመገብ መሰረታዊ ነው ይላሉ። ቀኑን በጤናማና በትልቅ ቁርስ መጀመር ከቻሉ የአካል ብቃት እንቅስቃሴ ለማድረግ እንዲሁም በተቀሩት ሰዓታት ያለውን የምግብ ፍላጎትን ለመቆጣጠር ከፍተኛ ዕድል ይሰጣል በማለት ያስረዳሉ። በጥናት ውስጥ የተካተቱት የቁርስ አይነቶች የፍራፍሬ ጭማቂ፣ እርጎ፣ እንቁላል፣ ሶሴጅና እንጉዳይን የያዘ ሲሆን ይህም ሁሉም ሰዎች ጥጋብ እንዲሰማቸው የሚያደርግ ከፍተኛ የፕሮቲን ይዘት ያለው ነው። ከፍተኛ ቁርስ መመገብ ለምን የምግብ ፍላጎት እንደሚቀንስ ግልጽ አይደለም። ነገር ግን ፕሮፌሰር ጆንስተን እንደሚሉት ይህ ሁኔታ የአእምሮአችን የምግብ ፍላጎት ጋር የተያያዘ እንደሆነ ሐሳቦች አሉ ይላሉ። የአእምሮአችን የምግብ ፍላጎት የሌሊቱን ጾም የምንፈታበትና የመጀመሪያ ምግብ ጋር የበለጠ የተጣጣመ ነው ይላሉ። ነገር ግን ይህ ውጤት ከበርካቶች የአመጋገብ ልምድ ጋር ተቃራኒ ነው። በርካቶች የሚተኙበትን ሰዓት ለመጨመር እየሞከሩ ባለበት ወቅት በማለዳ ተነስተው ምግብ ለማዘጋጀትም ሆነ ተቀምጠው በደንብ ለመብላት ጊዜ አይኖራቸውም። ይህ ማለት በርካቶች በደንብ የሚበሉት እራት ነው ይላሉ ፕሮፌሰር ጆንስተን። በአሁኑ ወቅት ሳይንቲስቶች በፈረቃ የሚሰሩ ሰራተኞች እኩለ ሌሊት ላይ ሲመገቡ ምን እንደሚፈጠር እየመረመሩ ነው። በተጨማሪም ግለሰቦች እንደ ባህሪያቸው የጠዋት ሰዎች ከሆኑ ጠዋት ወይም የማታ ሰዎች ከሆኑ ማታ መብላት ይኖርባቸው ይሆን የሚለውን ለማየት እየሞከሩ ነው። አመጋገቡን ለመለወጥ እያሰቡ ከሆነና የሚራቡበትን ወይም ተጨማሪ መክሰስ ሰውነቱ የሚፈልጉበትን ወቅት ያስቡ በማለት የሚናገሩት የአንስተን ዩኒቨርሲቲ የአመጋገብ ባለሙያ ዶክተር ጆዋን ሜሎር ናቸው። ረሃብ የሚሰማዎት ጠዋት ከሆነ በደንብ ቁርስ መመገብ ሊረዳዎት ይችላል። በተመሳሳይም የምሽት ተመጋቢ ከሆኑም በቀን ውስጥ አነስተኛ ምግቦችን ተመግበው ራት ላይ በደንብ መመገብ ሊጠቅሙ ይችላል ይላሉ። እንደዚህ አይነት ጠቃሚ መረጃዎች እንዲደርሱ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከተሉን።